منهج السلف علم نافع وعمل صالح وأخوة في دين الله وتعاون على البر والتقوى. هذا منهج السلف الصالح. السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كزارو لي مولد يفكروا علموች እነማን ናቸው በሚለው ብዙ ጊዜ ያው من قبل الأحباش ይችን ማለት ነው ማስረጃ ብለው ስለሚያመጧት እስኪ እንመልከት የተወሰነ ማለት ነው። መውሊድን ፈቀዱ ከተባሉ መካከል አንዱ ኢብኑ ሐጀር አልአስቀላኒ ይገኙበታል ረሂመሁላህ። እሱ ታዲያ ምን ብለው ነበር? አስሉ ዓመል መውሊድ ይላሉ። የመውሊድ ድርጊት አስል መሰረቱን ካየነው ቢድዓቱን ይሄ አዲስ ፈጠራ ነው ሸክ የለውም ይላሉ። ለምቱን ቃል عن احد من السلف ከሰለፎች ከአንድም አካል ነቅል ሆኖ አልመጣም። አሷሊህ ደጋጎኖት من القرون الثلاثه ከሶስቱ ክፍለ ዘመናቶች ከሰለፎች የለም። ولكنها مع ذلك قد اشتملت على محاسن وضدها ይላል። لكن ይሄ ከመሆኑ ጋር ግን አሁን ላይ መውሊድ ብለው ከሚሰሩት ጥሩ ነገርም ያካትታል፣ በዚህ ተቃራኒም ደግሞ መጥፎ ያካተተ የመውሊድ ድርጊት አሁን ላይ የተሰራ ነው። فمن تحرى في عملها المحاسن وتجنب ضدها كانت بدعة حسنة ومن لا فلا ይላሉ። ለምሳሌ መጥፎ ስራዎችን ተጠንቅቆ መልካም ስራዎችን ለሰራበት ሰው እሺ ይሄ እንደው ቢድዓ ቢሆንም ጥሩ ቢድዓ እንለዋል። ይህን ግን መጥፎ ነገር የሚያቀላቅሉበት ከሆነ ይሄ አይቻልም ይላሉ። መርሐባ። አሁን እዚህ ጋር ኢብኑ ሐጀር ይህን ነው እንግዲህ መውሊድ ፈቅደዋል ያሉት ከዚህ አንግል ነው። ወላኪን አሁን እኛ ኢልዛም የምናደርግባቸው ነጥብ አለ። አንደኛ ኢብኑ ሐጀር ማለት ወደ ኋላ የመጡ ናቸው። ከሰለፎች ክፍለ ዘመን አይደሉም። ሰለፎች የሚባሉት 300 ክፍለ ዘመን የነበሩ ናቸውና ኢብኑ ሐጀር እንደማንኛውም ሰው ሐቅ ሊያገኙም ሊሳሳቱም ይችላሉ። ይሄ ከመሆኑ ጋር ግን ከሰለፎች እንደሌለ ይኸው አጽድቀውላቸዋል። ከሰለፎች የሚባል ነገር የለም አይታወቅም ያሏቸው ነው። ይዘን አሁን እኛ ሰለፎችን እንከተላል ከተባለ ይዘን ይሄ የሰለፎች ድርጊት አይደለም ማለት ነው። ላኪን ግን መልካም ስራ እንሰራል ብለው መጥፎን የራቀ እሺ ያሉ ነው። ግን ይሄ ማለት እሳቸው ድንም መደንገግ አይችሉም። ሰው ናቸው፣ ሊሳሳቱ ይችላሉ። አይ እዚህ ጋር ምን ሊሏቸው ይችላሉ? የለም ኢብኑ ሐጀር አይሳሳቱም እንቀበላል ካሉ እሺ እንግዳስ እንደዛ ከሆነ ኢብኑ ሐጀር የሚናገሩት ሁሉ ትክክል ነው ካላችሁ ይህንንም ንግግራቸውን እስኪ ተቀበሏቸው። ኢብኑ ሐጀር ምን ይላሉ? ፈትሁል ባሪ ሸርሁ ሶሒህ አልቡኻሪ በተሰኘው ኪታባቸው ላይ ባቡ ደግሞ ባቡ الحراب والضرب بالقضيب የተሰኘው ላይ ምንድን ይላሉ? ዛጋ ቃል القرطبي ይላሉ። ስለ ቁርጡቢ ሲናገሩ ቁርጡቢ እኮ እንደዚህ ይላል። واما مبتدعه الصوفيه الصوفيه በደንብ ተመልከቱ። አሁን እኮ ሱፊ ተብዮች እኮ አዲስ የፈጠሩ ፈጠራ في ذلك በዚህ ጉዳይ فمن قبيل ما لا يختلف في تحريمه ይላሉ። እንደው ክልክል ለመሆኑ ከማይخالፉበት አንግል ነው የሚታየው። ዑለሞች በዚህ ጉዳይ ላይ ኺላፍ የላቸውም፣ ኢጅማዕ አለበት። አሁን ላይ ሱፊዮች የፈጠሩት የሆነው አደጋ لكن النفوس الشهوانيه ይላሉ። እዚህ ጋር ተከታተሉ። لكن ማለት ነው ስሜታዊ የሆኑ ነፍሶች ግን غلبت على كثير مما ينسب الى الخير እንደው ወደ መልካም ይጠጋል ተብሎ የሚታሰቡ ሰዎችን በብዙዎች ላይ አሸነፈቻቸው ነፍስያቸው። حتى لقد ظهرت من كثير منهم ከአብዛኞቹ ከነዚህ ሱፊ ከተባሉት አካል ይፋ ሆነ ምን فعلات المجانين والصبيان የህፃናትና የእብዶች የህፃናቶችና የእብዶች አይነት ድርጊት እነሱ ላይ ይፋ የሆነ ነው። حتى رقصوا እንደው እስከ መዳነስ ደርሰዋል። بحركات متطابقة يعني استبان የጠበቀች በሆነች እንቅስቃሴ። ይሄ ማለት ልክ አንድ አካል ዘፈን ሲዘፈን እግርና እግሩን አስተጋሉ ምናምን እያደረጉ ማለት ነው። وتقطيعات متلاحقة ተከታታይ በሆኑ ደግሞ የሰውነት መቆራረጥ። ይሄ ደግሞ ውዝዋዜ እንትን ዳንስን ነው የፈለጉበት እንደዚህ እያደረጉ ይሄን የሚሰሩ አሉ ከብዙዎቹ ሱብሃንአላህ ያለው ነው። እኛ አይደለንም። ኢብኑ ሐጀር የቁርጡቢ ነቅል አድርጎ ነው ወንታ አተዋቁሁ ይላል። ድፍረቱ ደረሰ ቢቀውም በእንደነዚህ አይነት ህዝቦች ምንም ከነሱ ኢላ አንጀዓሉሃ ሚን ባቢል ቁራቢ ከመቃረቢያ ኸይረ ስራ ከማድረስም አደረጉት። ይሄን ዳንስም ማለት ነው። ወሷሊህ አልአዕማሊ መልካም ስራዎች ናቸው ብለው ቆጠሩት። ወአነ ذلك يثمر سني الاحوال ያማሩ የሆኑ ሁኔታዎችን ያሰምር እንደዚሁም የሚያፈራ ውጤታማ የሚያደርግ ነው ብለው አሰቡት። وهذا ይህ ግን على التحقيق እንደው በትክክል ካየን ነው ሚን አታሪ አዘንደቀት ይላሉ። ይኸው ሚን አታሪ ይሄ እንደው ከመልክቶች ነው። አዘንደቀት የንፍቅና አይነት ከሆኑ ምልክቶች ነው። ወቀውሉ አህል المخرفة አበላሽ የሆኑ ሰዎች እነሱ አይነት ንግግር ነው። والله المستعان ይላሉ። አሁን ይህን ንግግር ኢብኑ ሐጀር ፈትሁል ባሪ ሸርሁ ሶሒህ አልቡኻሪ በተሰኘው ኪታባቸው ላይ ባቡል ሒራብ ወደርብ ቢልቀድብ የተሰኘው ርዕስ ላይ አቅርበውታል። አሁን ኢብኑ ሐጀር የሚሉት ሁሉ ትክክል ነው ካላችሁ ይሄው ሱፊዮችን እዚህ ጋር ጥርብ አድርገው እየመቷቸው ነው። ተቀበሉታ እዚህ ጋር
ያን ብቻ ይዛችሁ ለምን ይሄን ንግግሩን ትተዋላችሁ? ያን ከተቀበላችሁ እንግዲህ ሱፊይነትን ሙልጭ አድርጋችሁ መተው አለባችሁ። ሱፊዮችን ይሁን እንደታርጎ እንደሚቀጠቅጥ ማለት ነው። አንድ ሌላ ከዑለሞች ይፈቅዳሉ ብለው አህባሾች የሚንጠለጠሉበት አልኢማም አስዩጢ ነዋት ኢማም አስዩጢ ረሂመሁላህ ሁስኑል መቅሲድ ፊ ዐመሊል መውሊድ የተሰኘ ኪታባቸው ላይ ርዕሱ ማየጅቡ ተጀንቡሁ ፊል መውሊድ የሚለው ርዕስ ላይ ምን ይላሉ? ወአማ ማ የፈዐልሁ በዕዱ ሱፊያ ከፊል ሱፊዮች እኮ የሚሰሩት የሆነው ድርጊት ፊ ሀዛ ዘማኒ በዚህ ክፍለ ዘመን ፊ መጃሊሲል መውሊድ በመውሊድ መቀማመጫ ስብስብ ቦታዎች ሚነ ረቅሲ ዳንስን ይመስል ሱፊዮች አሁን ላይ ዳንሱ ያሉበት ወልህቲዛዚ እዚህ ጋር ቢበሉ ዒባዳ ሲያደርጉ እንደዚህ ፊትና ኋላ ጎን ለጎን እያሉ እየተወዛወዙ የሚያደርጉት የሆነው ድርጊት ወደርብ ቢዱፉፊ ድቢዎችን መምታት ወልመጃዘፋቲ ለቲ ላ ተሊቁ ቢተዕዚም ነቢይ ሰለላሁ ዐለይሂ ወሰለም እንግዲህ ወልመጃዘፋቲ ማለት አላስፈላጊ የሆነ ጸያፍ ቃላቶችን ማለት ነው። በጣም ድንበር ወሰን ያለፉ ንግግሮችን መጠቀም ማለት ያቺ ላ ተሊቁ ማትሄድ ማትስማማ ቢተዕዚም ነቢይ ሰለላሁ ዐለይሂ ወሰለም መልእክተኛውን በማላቅ ማትስማማ የሆነችን መጠቀማቸው فهذا مما لا يشك عاقل في تحريمه ومنعه እንዴት ተከለከለና حرام ለመሆኑ አቅል ያለው ሰው አይጠራጠርበትም ማለት فإن المولد مولد እኮ إنما شرع የተደነገገው አለ ምክንያቱም ሲውጢ መውሊድ ይፈቀዳል ብሎ ስለሚያምን ነው። ምን አለ ግን እዚህ ጋር فإن المولد إنما شرع የተደነገገው لإظهار الشكر لله تعالى الله لما مسجن فعل للدرجبن ነው وإظهار الفرح بمولد الرسول صلى الله عليه وسلم መልእክተኛው በመወለዳቸው ለመደሰት ነው። በምን بالقراءة ቁርአን በመቅራት والصدقة صدقة በመስጠት والإطعام ምግብ በማመገብ ነው። أما جعله ملعبة ومرقصا የመጫወቻና የመዳነሻ ቦታ ማድረግማ ለልጃሂሊን ማህይም ለሆኑ አካላቶች ወለ ሙብተዲዒን ለሙብተዲዎች فهذا من إفساد الدين የዲንን ከማበላሸትና ወተብዲል السنة ሱናን መለወጥ መቀየር ነው። والله يهدي من يشاء إلى صراط مستقيم ይላሉ ማን ሰዩጢ። አሁን እናንተ መውሊድን ፈቀዱ የምትሏቸው እንግዲህ ትልልቅ ዓሊሞች የምትሏቸው መካከል አንዱ እነዚህ ሁለቱ ናቸው። ላኪን እነሱም ሰው ናቸው ይሳሳታሉ። ከመሆኑ ጋር ግን አይ መውሊድ ፈቅደዋል የምትሉ ከሆነ ሐቂቀተን እናንተ በምትሉት ጋር አይገናኙም የነሱ ንግግራቸው ማለት ነው። የእናንተን ድርጊት ይወጥብ አድርገው ጥርግ አድርገው እየመቱን ነው ማለት ነው። እንደዚህ መጨፈር መዳነስ መወዝወዝ የሚባል ነገር የለም። እነሱ እንደ መውሊድ ፈቀዱ ራሱ የተባሉት ቁርአን ቅሩበና ያሏችሁ ሶደቃ ሰጡበት። አሁን ላይ ሶደቃ ማን ነው የሚሰጠው? እስኪ በመድረሳት ለራሳቸው ነው የሚበሉት። ምን ይሄ እንደው የሚካር ነው እንዴ? ዋናው ምስኪን ያገኛል። አሁን መቼ ነው ምግብ የምታመግቡት? ቁርአንስ መቼ ነው ሲቀራ የምናየው? እስኪ መውሊድ ላይ የሚሰራ እንደናሙና እንመልከት። እና እነዚህ ናቸው እንግዲህ ዑለሞች ፈቀዱ የተባሉት እነዚህ ናቸው። ለዛውም እኛ ዑለሞችን የምንከተለው ቁርአን ሐዲስን የገጠመውን እንጂ ከዛ ውጭ ወደ ኋላ ነው። ቁርአን ሐዲስን ነው ከየትኛውም በፊት የምናስቀድመው የሰለፎችን አቋዋል ነው። ላኪን ይሄም ከመሆኑ ጋር እነዚህ ፈቀዱ ያላችኋቸው ራሱ እና የኛ ዑለማ ብላችሁ ፈቀዱ ያላችሁትን ራሱ ከናንተ አሁን ከምትሰሩ ድርጊት ጋር ይገናኝም ማለት ነው። አላህ ይምራቸው። በስ እንደዚህ ነው እንግዲህ አሁን እንደዚህ አይነት ዒባዳ ሊሰራ ነው መውሊድ ቦታ ላይ። አሁን ዑለሞች ፈቀዱ የሚሉት እንግዲህ እንደዚህ አይነቱን ሊያያይዙ ነው ማለት ነው። ሱብሃንአላህ። ሌላውን እርማት ለእናንተ ትቼዋለሁ። ሌሎች አሁንም በመውሊድ ጉዳይ የተያዙ ነጥቦችን ደግሞ በቀጣይ የምናያቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።